የታገተችበት ቦታ መድብል ደርሷል። ካሌብም ሲደርስበት በጣም ደንግጦና እንዲሁም ደግሞ ፈርቶ ነበረ። እንዳሰበው ግን አይደለም። ምሳሌ ብትታገት እንኳ ምንም ስቃይና መከራ አልበዛባትም። እሷም ምንም እንዳላረጋትና እንዳላስፈራራት እየተናገረች ነበር። ደግሞም አባቴ ይመጣልኛል እያልኩ እየጠበቅኩ ነበር ስትል ለመድብል ተናግራለች። ምሳሌ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናቸው? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱና ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። ድራማ ባለፈው ቪዲዮአችን ላይ እንዳየነው ምሳሌ ታግታ እየተሰቃየችና እየተጨናነቀች ነበረ። እንዲሁም ካሌብ እያጨናነቃት እየፈለግ ካልተናገርሽና እንዲሁም ደግሞ ዝናን ካለቀቁት አንቺንም አልለቅሽም የሚል ዛቻና እንዲሁም ስቃዮችን እየተናገራት ነበረ። ካሌብም ነገር ወዶትና ፈቅዶት ሳይሆን ያው በእነዝና ግፊት እንደሆነ ሁላችንም እናውቃለን። በእርግጥ እነዝና እንዲያሉት ስቃይ አልበዛባትም። ያው አላዲል መረጃ ለማውጣትና እንዲሁም ደግሞ ዝና እንዲለቀቅ መያዡ ለመኮን ያክል እንጂ ብዙ ስቃይ ላደርስብሽ አልነበረም ወይም ደግሞ አላደርስብሽም እያለ በተደጋጋሚ ሲነግራት ነበረ። መድብል ካለችበት ቦታና ከታገተችበት ቦታ ለማስፈታት እያፈላለግና እንዲሁም ደግሞ የራሱን እንቅስቃሴ እያደረገ ነበረ። በአጋጣሚም ቅድስትና ዳጣ ምሳሌን ለማግኘት የራሳችንን ቢሆን መላምት ፈጥረን መከታተል አለብን። ሊሆን የሚችለውም ማህሌት ከተከታተልናትና ከተመለከትናት በእርግጥ ምሳሌ የታገተችበት ቦታ በቀን አንድ ጊዜ እንኳን መሄድ ትችላለች። ስለዚህ ማህሌትን ተከታተልናት ምሳሌ የታገተችበት ቦታ እናያለን። ካየን በኋላም ደግሞ ለመድብል እናስረዳና እናስወጣለን የሚል የራሳቸው እንቅስቃሴ ጀምረው ነበር እና ቅድስትም ማህሌትን እየተከታተሉ በነበረበት ጊዜ ማህሌትም ማን እንደሚከታተላት እና ከኋላዋ ማን እንደሚደርስባት ፍራቻና እንዲሁም ደግሞ ሽካቄ ስላላት በደቂቃዎች ውስጥ እየዞረች ስትመለከት ነበረ። በአጋጣሚም ከትንሽ ቆይታ በኋላ ዳጣንና ቅድስትን ከኋላ እንደተከታተሏት እና እንዲሁም ደግሞ እያዩት እንደነበር አወቀች። ከዛም በኋላ አስፈራርተን ቢሆን አጨናንቃ እንዳይከተሏት አድርጋለች። ዳጣና ቅድስትም ደግሞ ታዮቻቸውና ካስጨነቀቻቸው በኋላ እንግዲህ አንከተልም፣ እኛ ያለንን አማራጭና የቻልነውን ሁሉ አድርገናል። ከዚህም በኋላ መድብልና እንዲሁም የቻሉትን ያደርጉ በማለት ወደ ቤታቸው ተመልሰዋል። መድብል የማንንም ዛና እንዲሁም ደግሞ አያስፈልገውም። በራሱ አማራጭና በራሱ ጊዜ አፈላልጎ እንዲያገኛቸው ነበር የፈለገው። ይህም አንድ ቦታ ላይ ተቀምጦ ሳይሆን እየተንቀሳቀሰ ቤት አካባቢ እንዲሆኑ እያረጋገጠና ቸክ እያደረገ ነበረ። ዝናንም አልለቅም፣ አልፈታህም፣ ወንድም ያለበትና እየታገተበት ቦታ ካላደረስከኝ አንተ ከዚህ መፈታት የለብም እያለ ሲነግረው ነበር። ዝናም እንኳን ታስሮና በጣም ከባድ ነው፣ የማይሰራውን ሁሉ እሰራለሁ፣ የማያደርገውን ሁሉ አደርጋለሁ እያለ ተመጎረርና እንዲሁም ደግሞ ከመፎከር በቀር ሌላ የለውም። ስለዚህም እያጨናነቀና እንዲሁም ደግሞ እየሳቀ የመስሎት ዝናንም እያታለለ ነበር። ሞገስና መድብል ግን ምንም አይነት ነገር ይፈጠር ዝና አይፈታም። ዝና ከተፈታ ሁሉንም ነገር ስለሚያበላሽብን፣ ስለዚህ ዝና እነሱ አስረን ምሳሌ ያለችበትን አፈላልገን እናስወጣለን። እንዲሁም ደግሞ ብሩክ የት እንደገባና የት እንደታሰረ ወይም ደግሞ የት እንዲያደረጉት ካይናገር ዝና ከዚህ ቦታ ላይ መለቀቅ የለበትም በማለት መድብል የራሱ ውሳኔ ወስኗል። ግን ያው በራሱ ላይ ቢፈራና ቢሸክክም ያው ከተለቀቀ ሉላን እንደሚወስዳትና እንደሚቀማኝ ባለሙሉ እርግጠኛ ነኝ። ግን ምሳሌን ምንም ቢሆን መታገትና መያዝ የለባትም። ምሳሌ አባቷ ብዙ መከራና ስቃይ ብዙ መጽዋዕትነት የከፈለላት እዚህ እንድትደርስ ብዙ ዋጋ ተከፍሎላታል። ስለዚህ ምሳሌ መታሰር የለባትም። የራሱን ሕይወት አሳልፎ ለዝና ለመስጠት እየታገለ ነበረ። ዝና ደግሞ ከተለቀቀ አይደለም ምሳሌ መልቀቅ እንዲሁም ብሩክን ማሳወቅ አይደለም መድብልንም ሆነ ሞገስንም ለማሳሰርና ለማገት አይመለስም። ስለዚህ ለራሳቸው ጥንቃቄ አድርገው መንቀሳቀስ አለባቸው።
ሁሉንም ካሰበበትና ከፈከረበት በኋላ ከእንግዲህ ዝና አይለቀቅም፣ በቃ ምንም ይሁን ምንም ልተውና ያለኝ አማራጭ መድብልን አማክሬ የራሳችንና እንዲሁም ደግሞ የምናደርገውን ነገር ተማክረን በማድረግ እንንቀሳቀስ በማለት ወደ መድብል ሄዶ ነበረ። መድብልም ከቤት ቅድስት እየተጨናነቀች እና እየፈራች ስለነበረ ወደ እሷ ሄዷል። ቅድስትም እቤት ውስጥ ብቻዋን ናት። ብሩክም ከሄደ ቆየ፣ የት እንደሄደ አልታወቀም። አሁን ላይ ደግሞ ምሳሌን ይዤ ቤት ውስጥ በተቀመጥኩበት ሰዓት ምሳሌንም ወሰዷት፣ አገቷት። የት እንዳለች እና እንዲሁም የት እንደምትኖር የት እንደሚያኖሯትም አላውቅም፣ ድምጧንም አልሰማ። ስለዚህ እኔ ቤት ውስጥ መቀመጥ አስፈላጊ አይደለም እያለች እያስረዳችውና እየነገረችው ነበረ። መድብልም አይ ቅድስት አንቺ ከቤት መውጣት የለብሽም፣ ብሩክ እንደምንም ብዬ ዝናን አልፈታውም፣ ብሩክን ያለበትንና ያገቱበት ወይም ደግሞ ያሰሩበት ቦታ ካልነገረኝ ምንም ቢሆን እኔ አልፈታውም። ስለዚህ አንቺ ተረጋግተሽ ከቤት ተቀመጪ፣ እንዲሁም ዛሬ ምሳሌ አመጣታለሁኝ፣ የት እንዳለች አውቃለሁ፣ እንዲሁም ሰምቻለሁኝ፣ ምሳሌ እንደምትመጣ በተስፋ ጠብቂ እያለ ሲነግራት ነበረ። ቅድስት ደስ አላት፣ በደስታ አንቧረቀች። ስታያት እንዴት ልኮን ባንችልም ግን አሁን ትመጣለች ብትባልበት በሙሉ ተስፋ እየጠበቀች ነው። መድብልን በጣም ታምነዋለች፣ ጀግና እንዲሁም ደግሞ ታታሪ፣ ልክ ወንድሙ አይነት ሰው የሚመካበትና የማያሳፍር ነው። ለምን የማንም ሰው ጉራና እንዲሁም ደግሞ ጉልበት ስለማይጠብቅ በራሱ አማራጭና በራሱ ምሬት የሚያደርገውን ነገር ሁሉ ያውቃል። ብሩክም እንደዚህ ነበረ። ቅድስት በቤት በተቀመጠችበትና እንዲሁም ደግሞ ምሳሌ በታመመችበት ሰዓት ምን አይነት ዋጋና መስዋዕትነት ከፍሎ እንዳደናት ሁላችንም እናውቃለን። ስለዚህ መድብልም ልክ የወንድሙ አምሳያ ነው። ለማስፈታት ሆነ ምሳሌንም ከታገተችበት ለማስለቀቅ እኔ ሁሉንም ኃላፊነት ወስጄ እመኘኝ አመጣታለሁ ነክ እያለ እንዳበሽራትም በእርግጥ ልክ ነው። አሁን ላይ ካሊብ ያገተባትና እንዲሁም ካሊብ እንዲያዛት ስላወቀ ካሊብ ደግሞ የት እንደሚኖርና የት እንደሚያግታት መድብል አስቀድሞ ተረድቷል። ስለዚህ ካሊብ ያገተበት ቦታ ተደረሰ በኋላ ምሳሌ እየጠበቀችና እንዲሁም በተስፋ እየተመለከተች አለችው። ባለፈው ጊዜ ብሩክ ከታገተችበት ሰዓትና ጊዜታት ጀምሮ ታግሎ ስላስፈታት አሁንም በተስፋ እየጠበቀች የነበረው ብሩክን ነበር። ግን ብሩክ የለም። ምሳሌ የሚተነግራት ውጭ ሀገር ሄዷል። አንቺ የታከምሽበት ቦታ እቃ ረስቶ ስለመጣ ያን ሊያመጣና ሊመልስ ሄዷል። ስለዚህ ጠብቂው ስለተባለች ከዛ እስከሚመጣ ነበር እየጠበቀች አለችው። እትነግረውም የነበረው ለካሊብ እባክን ካሊብ ልቀቀኝ፣ አባቴ በጣም ጀግናና እንዲሁም ደግሞ ሰው የሚፈራው ማንም የማያሸንፈው አባት ነው። አንተን ካገኘህ አይለቅም፣ ይገልሃል። ስለዚህ እኔ ልቀቅም እያለች በተደጋጋሚ እየነገረችው ነበረ። ብሩክ ግን አልነበረም። የለም አሁን ላይ የታገተበትና የት እንደኖረ የት እንደታሰረ አይታወቅም። ባለው እየተቆጣጠሯትና እየፈለጓት ያሉት ሞገስና መድብል ናቸው። ስለዚህ መድብል ያለችበት ቦታ እንደሚደርስ ስለተናገረ ዛሬ ላይ ታዲያ ደርሶ ምሳሌንም ከካሊብ እጅ ከታገተችበት ቦታ አውጥቶ እቅፍ አድርጓት ነበረ። በስስት እንዲሁም ደግሞ በክፉ ዓይን ነው የሚያት። ለምን? ስለሚወዳት ማንም ሰው እንዲነካበትና እንዲወስድበት አይፈልግም። ለምን? ወንድሙ ብሩክ ብዙ ዋጋ የከፈለላትና የተሰቃየባት እንዲሁም ደግሞ ምሳሌ ጥሩ ልጅ ናት። ታደገች፣ ብዙ ስርፋ ትደርሳለች። ትልቅ ደረጃ እንደምትደርስ አንጠራጠርም። ለምን? አዋቂ፣ ብልህ፣ ታታሪ እንዲሁም አባቷ ተቆጥቶና በጥሩ ሁኔታና በስነ ስርዓት ስላደገች የብዙ ተምሳሌት ትሆናለች ተብሎ ይጠበቃል። አሁን ካሊብ ምሳሌ ከተወሰደችበት እናና ለግብረ አበሮቹ ምን እንደሚያስረዳ እንደሚሆንና ምን እንደሚያደርግ ግራ ተጋብቷል። መተው ወሰዱብኝ ወይም ደግሞ ቀሞይ ቢል ምን ምላሽ እንደሚመለስ ታውቁታላችሁ። ዝና አይደለም ለጓደኛው ለምንም ለእናቱ ልጅ አይመለስም። ያለው ጭካኔና አረመኔነት የተለየ ነው። ስለዚህ አሁን ካሊብ ዝናን ምን እንደሚመልስለትና ምን እንደሚናገር ግራ ገብቶታል። ምሳሌ እንድትያዝና እንዲያፍናት የተደረገው ዝና የራሱን ሕይወት ለማትረፍና እንዲትለቁት በማሰብ ስለሆነ አሁን ደግሞ ዝና ካይለቀቅ ምሳሌ ከታገተችበት ቦታ ታውቃ ከተወሰደችና እንዲሁም ካሊብን ከቀሙት ምን እንደሚል ዝናም አይታወቅም። ዝና አሁን ላይ ማድረግ ያለበትን ነገር ቢኖር እንኳን
ከመድብል መስማማትና መታወቅ አለበት። ለምን መድብል እንደ ማንኛውም ሰው ወይም ደግሞ እንደ ሞገስ ዝም ብሎ ፈሪና ሩሩህ አይደለም። በክፉ ሰው ላይ ክፉ መሆን እንዲሁም ጭካኔ ነገር በሚያሳርፈው ሰው ላይ ጨካኝ ነው የሚሆነው። ስለዚህን ጭካኔውን አይቶ ዝናም የራሱን ህይወት ለማትረፍ ሰውን ማሰቃየትና ማገዝ ሳይሆን የራሱን አማራጭ ወስዶ መፈታት እንዳለበት ማወቅ ይኖርበት። መቼም እንደማይፈታ ማወቅ አለበት። ከቻለ ብሩክ ያለበትና እንዲሁም ደግሞ አግቶት ከሆነ ያለበት ቦታ ተናግሮ እንዲፈታና እንዲለቀቅ ማድረግ አለበት። አሁን ላይ ብሩክ ከታገተበት ቦታ ከተለቀቀ ዝና ካለበት ቦታ ደግሞ ከታሰረበት ይለቀቃል። ለምን እንዴት ተያዘ እንኳን ታወቀው ብሩክ ስለጠፋና አድራሻው እንዲታወቅ ስለፈለጉ ነው። ለምን በብሩክ ላይ ክፉ ነገር የሚያስበውና ክፉ ነገርም ደግሞ እንዲሆን የሚፈልገው ዝና ስለሆነ ዝና ከተያዘ ያለበት ቦታ ይታወቃል ተብሎ ስለታሰበ ዝና የራሱን ህይወት ለማትረፍ ብሩክ ያለበትን ቦታ መናገር አለበት። ዝና ብሩክ የታሰረበት ቦታና ያለበት ቦታ ከተናገረ እሱ የሚለቀቅ ከሆነ ኤፍራታ ብዙ ስቃይና መከራ እንደሚደርስባት ይታወቃል። ለምን ዝና እንዲታገትና እንዲታሰር ይህን አይነት መረጃ እንዲያወጣ የረዳቻቸው ናት። ኤፍራታ የዝናን መልእክት ልታስፈጽም ባለበችበት ጊዜ መድብል ስለነቃና ስላወቀባት መጠጥም አይነት ሆነ ምግቦችን አልቀምስም ብሎ አካታዋን አይቶ እንዲሁም ደግሞ በቁጣና በሌላ ነገር ሆነ እንድትናገር አድርጎ አስነግሯት ዝናም አስፈራርቶ መድብልን እንዲገልህና ወይም ደግሞ የአንተን ህይወት እንዲያጠፋ ስላደረገኝ ነው በጣም ይቅርታ እያለች እንዲሁም ነገሮችን ሁሉ እንዲቀያየሩ አድርጋ ዝና እንዲመታና እንዲያዝ እንዲታገድ ያደረገችው ኤፍራታ ስለሆነ ስለዚህ ዝና ስተለቀቀ ኤፍራታ የራሷን ህይወት እና እንዲሁም ደግሞ የራሷን ቦታ እንደምታዘጋጅ ሁላችንም ነው። ለምን ማህሌት እንደሆነች ካገኘችበት መለጠፍና ተንኮልና ሴራ መጎንጎን ልምዷ ነው። ድሮም በነበረች ጊዜ ተምራ እንኳን እንዲሁም ተመክራ አሰማም። ሞገስ ጋር በነበረችበት ጊዜ በብዙ ነገሮችና በብዙ አስጠያፊ ነገሮች ታይታ ተምራም ይቅርታም ተብላ ነበር፣ ግን አልተረዳችም። ስለዚህ አሁንም ትንሽ ገንዘብና ቁርጥራጥ አይነት ጥቅመኛ ስለሆነ የታገኘችም ኤፍራታን አሳልፋ ለመስጠት አትመለስም። ኤፍራታ ቤት ነገር ጠንቅቃ ታውቃለች። ምንም አይነት ነገር ቢፈጠርና ትንሽ ገንዘብ የምታገኝ ከሆነ አሳልፋ እንደምትሰጣት ታውቃለች። ይህንንም ደግሞ ስላወቀችና ስለተረዳች አሁን ላይ ታዲያ ምን እንደምታደርግ እያሰበችበት ነው። ዝና ከተለቀቀ እኔ ያለኝ አማራጭ ከመድብል ጋር በአንድ ሁኜ መኖር፣ ቢያሰቃየኝም ቢፈልገኝም ባይፈልገኝም የአማራጭ ያለኝ ብቻ ነው። ስለዚህ አሁን ላይ ምን ማድረግ እንዳለብኝ እያለች በተደጋጋሚ እያሰበችና ራሷን እያጨናነቀች ነበር። ግን ጥሩ ሰው ናት። ምሳሌ ለምን ታሰረች? ምሳሌ ገና ህፃን ልጅ ናት። እንዲሁም ደግሞ ታማ በነበረበት ጊዜ ብዙ ስቃይና መከራ አይታ ያለፈ ናት። አሁን ደግሞ አባቷ በጠፋበት ጊዜ በተጨናነቀችበት ጊዜ ዝናን ለማስለቀቅ ብሎ ምሳሌ መታገትና መታሰር የለባትም ነገር እያለች ለቅድስት እያስረዳቻት ሳይሆን ነበር የነገረቻት። ማህሌትም ተናዳ አረባክሽ አንቺ የምታዝኙና የምትፈልጊው ምሳሌ እንድትድን ብሩክ እንዲለቀቅ ነው። አንቺ ቆይ ከነሱ ያለች ግንኙነት ምንድን ነው? ከመድብልስ ጋር ምን አይነት ምክር ተማክረሽ ነው ዝናን ለዚህ ስቃይና መከራ ያበቃሽው? አሁን ላይ አልቆልሻል። የአንቺ ህይወት ዝና እስከሚለቀቅ ነው። ዝና ከተለቀቀ በኋላ ግን ምን እንደምትሆኚ አስቢበት እያለች ስታስፈራራትና ስታስጨንቃት ነበር። አንቺ ባልነግሪኝም እኔ ጠንቅቄ ነው የማውቀው። ዝና ክፉና ጨካኝ እንደሆነ አውቃለሁ። ስለዚህ ከተለቀቀ ደግሞ እኔ ላይ ምን አይነት አሰቃቂ ነገር እንደሚያደርስ አውቃለሁ። አንቺ ባልነግሪኝም እኔ የምነግረኝን ራሴን አውቃለሁኝ በማለት ትመልስለታለች። አሁን ላይ ታዲያ ዝና የሚለቀቅ ከሆነ ኤፍራታ ከመድብል ጋር በአንድ መሆን አለባት። በእርግጥ ብሩክም መለቀቅ አለበት። ለምሳሌም ቢሆን ልጅ አሳዳጊ ነው። ዝናም ከዚህ ክፋቱና ጥፋቱ ከምሮበት ወደ ራሱ እንደሚመለስ ማሰብ አለበት። ሉላ እንደሆነች ከምትወደው ጋር እየኖረች ነው። ማንም ሰው ተገዶ ከማይወደው ሰው ጋር ቢኖር እንኳን ልቡ ከሚወደው ሰው ጋር ሄዶ አካሉ ግን ከማይወደው ሰው ጋር ነው። ስለዚህ የማይወደውን ሰው ባይፈልግ አስፈላጊ ነው የሚል የሁላችንም ሀሳብ ይመስለኛል።
ውድ ቤተሰቦች አብራችሁ ስለነበራችሁ ከልብ አመሰግናለሁኝ።